ሰላም ውድ የዩቲዩብ ቻናላችን ተከታታዮች እንደምን አላችሁ? ዛሬም በባዮሎጂ በሲኦሲ ጥያቄ ዙሪያ መጥተናል ድጋሚ። በዚህ ጥያቄ ላይ በጣም የሚጠቅማችሁ እና ደግሞ አብዛኛው የባዮሎጂ ጥያቄ የሚወጣበት ጥያቄ ሰብሰብ አድርገን አዘጋጅተናል። ፕሊዝ እነኚህ ጥያቄዎች በትክክል ተከታተሉ። ምክንያቱም ከዚህ ጥያቄዎች በእኛ ባች ላይ መጥተዋሉ እና ደግሞ አብዛኛው መምህራን ጀነራል ከሆነ ኤሪያ ስለሚያወጡ በዚህኛው ጥያቄዎች ላይ ጀነራል የሆነ የሲኦሲ ጥያቄዎች አሉ ማለት ነው። ስለዚህ ከእያንዳንዱ ቶፒክ ከ9 እስከ 12ኛ ካለ ክላስ ቶፒኮች ቤስት የሆኑ ጥያቄዎች ተወጣተው ስለሆኑ ፕሊዝ በጥሞና እነኚህን ጥያቄዎች ተከታተሉ። ስሯቸው ፒዲኤፉን ከፈለጋችሁ ደግሞ በዲስክሪፕሽን ቦክስ ላይ አስቀምጥላችኋለሁ። በቴሌግራም ቻናላችን ላይ አለ፣ ገብታችሁ ማውረድ ትችላላችሁ። ዛሬ ቀጥታ ወደ ጥያቄ እንሄዳለን። ጥያቄ ቁጥር 1 ምን ይላል? which of the following is or are a property of life? A. cellular organization, B. DNA, C. the ability to take in energy and molecule and use them, D. the ability to reproduce, E. all of the following ይላል ባጭሩ። our correct answer is E ከነመልሱ ስላለ ጊዜ ለመጠቀም ቶሎ እንሄዳለን ማለት ነው። our answer is all of the following because property of life ምንድነው ማለት ነው? ኦርጋናይዜሽን፣ አንድ ላይፍ ያለ ነገር ኦርጋናይዜሽን አለ። ያ ማለት የተሰራው የሆነ ኦርጋናይዜሽን ወይም ደግሞ አወቃቀሩ ስትራክቸር ወይም ኦርጋናይዝድ በሆነ ወይ ነው ማለት ነው። ለምሳሌ እኛ ሁማን ቢንግ እየተሰራ ነው፣ ሴል፣ ከዛ ቲሹ፣ ከዛ እያለን እንቀጥላለን ማለት ነው። ልክ እንደዛ ሁሉ አንድ ህይወት ያለ ነገር ሴሉላር ኦርጋናይዜሽን አለ ማለት ነው። ቢ ደግሞ ዲኤንኤ፣ ያ ዲኤንኤ አንድ ህይወት ያለ ነገር የግድ ኮንትሮሊንግ ሰንተር፣ ለምሳሌ እቺ ሴል ብትሆን እቺን ሴል ሁሉንም የሴሉን አክቲቪቲ ኮንትሮል የሚያደርገው ኑክለስ አለ። ኑክለስ ውስጥ ደግሞ ጄኔቲክ ማቴሪያል አለ፣ ክሮሞዞም አለ፣ ጂን አለ፣ ዲኤንኤ አለ። ሶ የትኛውም ላይፍ ወይም ደግሞ ሊቪንግ ሴል ዲኤንኤ አለው፣ ኮንትሮሊንግ ሰንተር አለ ማለት ነው። ሲ ደግሞ አቢሊቲ ቱ ቴክ ኢን ኤነርጂ ኤንድ ሞለኪውልስ ኤንድ ዩዝ ዘም፣ ያ ባጭሩ ሜታቦሊዝም፣ ላይፍ ያለን ነገር ሜታቦሊዝም አለው። ሜታቦሊዝም ማለት ኦቨርኦል ሪአክሽን ታት ቴክስ ፕሌስ ኢን ሴል፣ ኢት ሜይ ቢ ካታቦሊዝም ኤንድ ኦልሶ ኢት ሜይ ቢ አናቦሊዝም። ስለዚህ ህይወት ያለ ነገር ሜታቦሊዝም ያከናውናል ማለት ነው። አቢሊቲ ቱ ሪፕሮዲውስ፣ የስ ህይወት ያለ ነገር ሪፕሮዲውስ ያደርጋል፣ የሰው ልጅ ሪፕሮዲውስ ያደርጋል። እና ደግሞ ልክ እነዛ ደግሞ በሴል ደረጃ ወርደንም ስናይ አንድ ሴል ራሱን በማይቶሲስ ከሆነ በሁለት ቦታ ሳይሜትሪካል በሆነ ወይ አይዴንቲካል በሆነ ወይ ሪፕሮዲውስ ያደርጋል፣ በሚዮሲስም እንደዛው። ስለዚህ ሴልም ሆነ ሂውማን ቢንግ ኦርጋንም ሆነ ቲሹ ሁሉም ሪፕሮዲውስ ይሆናል ማለት ነው። ስለዚህ ኮሬክት አንሰር ኢዝ ዲ ማለት ይህም ኦል ኦፍ ዘ ፎሎዊንግ ማለት ነው። ሁለተኛ ጥያቄ ጀነራሊ ስፒኪንግ ዜር አር ጀስት ቱ ታይፕ ኦፍ ሴል ኦን ኤርት። ዲስ አር በመሬት ላይ ሁለት ታይፕ ኦፍ ሴል አለ እያለ ነው። እነኚህም ኤ ፕሮካሪዮቲክ ኤንድ አርካይክ ሴልስ፣ ቢ ፕሮካሪዮቲክ ኤንድ ዩካሪዮቲክ ሴል፣ ሲ ፕላንት ኤንድ አኒማል ሴል፣ ዲ ቢግ ኤንድ ስሞል ሴል። ያ ኦፍ ኮርስ ዘ ኮሬክት አንሰር ኢዝ ቢ ፕላንት ኤንድ አኒማል ሳይሆን ፕሮካሪዮቲክ ኤንድ ዩካሪዮቲክ ሴል ብለን በሁለት እንከፍላለን ማለት ነው። ፕሮካሪዮቲክ ማለት ቢፎር ኑክለስ ማለት ነው። ኑክለስ የላቸውም፣ ትሩ የሆነ ኑክለስ፣ ትሩ የሆነ ሜምብራን ባውንድድ ኦርጋኔልስ የላቸውም። the best example of prokaryotics are bacterias እንላለን። ዩካሪዮቲክስ ደግሞ ትሩ ሜምብራን አለ፣ ትሩ ሜምብራን ባውንድድ ኦርጋኔልስ አለ፣ ለምሳሌ ማይቶኮንድሪያ አለ፣ እና ደግሞ ትሩ ኑክለስ አለ። just like most of human cell, animal cell፣ አብዛኛው ሴሎች ፕላንት፣ አኒማል ሴሎች ዩካሪዮቲኮች ናቸው ማለት ነው። ስለዚህ ሴል በሁለቱ ቦታ ይከፈላል፣ ፕሮካሪዮቲክ እና ዩካሪዮቲክ ብለን እንከፍላለን ማለት ነው። ሌሎቻቸው አይሆንም። ሶስተኛ ጥያቄ ላይ ስንመጣ ኦርጋኒዝምስ ቢሎንጊንግ ቱ ዘ ኪንግደም ኦፍ ፕላንት ኤ አር ዩዥዋሊ ፎቶሲንቴቲክ፣ ቢ ኮንቴን ሴልስ ዳት አር ሰራውንድድ ባይ ሴል ዎል፣ ኦል አር ዩኒሴሉላር ላክ ኤ ኒውክለስ፣ ኢ ኦል አር ዩዥዋሊ ፎቶሲንቴቲክ ኤንድ ኮንቴን ሴልስ ዳት አር ሰራውንድድ ባይ ሴል ዎል። የስ ኮሬክት አንሰር ኢዝ ኢ ማለት ነው። ቢካዝ በፕላንት ኪንግደም የሚመደቡ ኦርጋኒዝሞች ዩዥዋሊ ፎቶሲንቴቲክ ናቸው። የስ እና ደግሞ ኮንቴን ሴልስ ዳት አር ሰራውንድድ ባይ ሴል ዎል። ስለዚህ የፕላንት ሴል ካራክተሩ አንደኛ ፕላንት ሴል ፎቶሲንቴቲክ ነው። የስ ፎቶሲንቴቲክ ነው ቢካዝ ክሎሮፊል አለ፣ ሴንሲቲቭ ቱ ላይት፣ እና ደግሞ ሴል ዎል አለ። የፕላንት ሴል ዎል የተሰራው የፕላንት አውተር ሜምብራን የተሰራው ከሴል ዎል ነው ማለት ነው። ስለዚህ አወር ኮሬክት አንሰር ኢዝ ኢ። አራተኛ ጥያቄ ዘ ኑክለስ ኦፍ አን አተም ቲፒካሊ ኮንቴንስ፣ የአንድ አተም ኑክለስ ምን ምን ይይዛል? ፎር ሹር ዲስ አር ፕሮቶን ኤንድ ኒውትሮን። ቀላል ጥያቄ ነው። አምስተኛ ጥያቄ ዌን ፉል the innermost electron shell of an atom contains dash electron and outermost shell contain dash electron። ኦኬ አንድ አተም ፉሊ ኮንፊግሬትድ ሆኗል የምንለው 2-8 ፖዚሽን ሲይዝ ነው ማለት ነው። ለምሳሌ አንድ አተም ፉሊ ኮንፊግሬትድ ሆኗል የምንለው አውተርሞስት ሼላችን ላይ 8 ኤሌክትሮን ሲኖረው ማለት ነው። ኢነር ኤሌክትሮን አለ፣ ደን አውተር ኤሌክትሮን አለ። ሶ ኢነር 2 ነው የሚይዘው፣ አውተር ደግሞ 8 ከሆነ ፉሊ ኮንፊግሬትድ እንላለን። ሶ እንዲህ 8 ኤሌክትሮን ከያዘ አውተር ሞስት ሼል ላይ የአተም
ስቴብል አተም ወይም ደግሞ ፉሊ ኮንፊግሬትድ እንላለን። ሶ ሲኩዌንሲው አተም ኮንታይን ኢነርሞስት should contain 2 electron and atom in the outermost should contain 8 electron in order to be full። ስድስተኛ ጥያቄ ላይ ስንሄድ a blank forms when two atoms share electrons። ያ እዚህ ጋር ደግሞ እቺ ቦታ በጣም ጥንቃቄ አድርጉ። ቦንድ ፎርሜሽን ላይ አዮኒክ ቦንድ አለ፣ ኮቫለንት ቦንድ አለ፣ ሃይድሮጅን ቦንዲንግ አለ። አዮኒክ ቦንድ የምንለው ሜታል ከነን ሜታል ጋር ግብ የሚያደርገው ሪአክሽን ነው ማለት ነው። ለምሳሌ ሶዲየም አተም ሶዲየም ሜታል ከክሎሪን ጋር የሚያደርገው ሪአክሽን አዮኒክ ሪአክሽን እንላለን። ዱሪንግ አዮኒክ ቦንዲንግ ላይ ትራንስፈር ኮምፕሊት ትራንስፈር ኦፍ ኤሌክትሮን ነው ያለው፣ ሼሪንግ ሳይሆን ትራንስፈር። ከሶዲየም ኤሌክትሮን ዳይሬክትሊ ወደ ክሎሪን ይሄዳል ማለት ነው። ምክንያቱም ሶዲየም አንድ ትርፍ ኤሌክትሮን ስላለው፣ ክሎሪን ደግሞ አንድ ኤሌክትሮን ስለምትፈልግ ስቴብል ለመሆን ትራንስፈር ይደራረጋሉ። ይሄ ትራንስፈር ኦፍ ኤሌክትሮን ፍሮም ከአንድ አተም ወደ ሌላኛው አተም ምን እንላለን? አዮኒክ ቦንዲንግ እንላለን። አዮኒክ ቦንዲንግ ደግሞ ብዙ ጊዜ ሀፕን የሚያደርገው ቢትዊን ሜታልስ ኤንድ ነን ሜታል ማለት ነው የሚፈጠረው። ሶ እኔ ነገር በደንብ ያዙ፣ ፋርዘር አጥኑ ማለት ነው። ሁለተኛ ደግሞ ሃይድሮጂን ቦንዲንግ በምናይበት ጊዜ ሃይድሮጂን ቦንዲንግ የሚፈጠረው ሃይድሮጂን ከፍሎሪን ኦክሲጅን ናይትሮጂን ጋር ቦንድ በሚፈጥሩበት ጊዜ ሃይድሮጂን ቦንዲንግ እንላለን። ሃይድሮጂን ከፎን ከምንላቸው ኤሌመንቶች ጋር ሪአክሽን የሚፈጥሩ ከሆነ ሃይድሮጂን ቦንዲንግ እንላለን። ኮቫሌንት ቦንዲንግ የምንለው ደግሞ በምን አይነት አተም ላይ የሚፈጠረው ቢትዊን ሼሪንግ ኦፍ ኤሌክትሮን ሁለት ኔጌቲቭ ወይም ደግሞ ቢትዊን ነን ሜታልስ ላይ ብዙ ጊዜ የሚፈጠረው ባይ ሼሪንግ ኦፍ ኤሌክትሮንስ ቲ ዘ ሞስት ፊቸር ኦፍ ሼሪንግ ኦፍ ኤሌክትሮን ኮቫሌንት ቦንድ ነው ማለት ነው። ለምሳሌ ክሎሪን አለ። ሶ እቺኛው ክሎሪን አንድ ኤሌክትሮን ትፈልጋለች ስቴብል ለመሆን፣ እቺኛውም ልክ እንደዛው። ስለዚህ እቺኛውን ሼር በመደራረግ ሁለቱም ስቴብል ይሆናሉ ማለት ነው። ሶ በዚህ ወይ ስቴብል የሚሆኑ ከሆነ ትራንስፈር ኦፍ ሼሪንግ ኦፍ ኤሌክትሮን እንላለን፣ ኮቫለንት ቦንድ እንላለን ማለት ነው። ሶ ሰባተኛ ጥያቄ ብላንክ አር ዊክ ቦንድ ዳት አር ኖት ስትሮንግ ኢነፍ ቱ ሆልድ አቶም ቱጌዘር ቱ ፎርም ኤ ሞለኪል በት ስትሮንግ ኢነፍ ቱ ፎርም ብሪጅ ቢትዊን ቱ ሞለኪልስ። አሁን እዚህ ጋር እያወራ ያለው ስለ ስትሬንግዝ ነው ማለት ነው። ሶ አሁን እዚህ ጋር ጥያቄ ዋናው ሀሳቡ ምንድነው? ስትሬንግዝ ኦርደር ነው እያወራ ያለው። ስለዚህ በስትሬንግዝ ኦርደር በምንሄድበት ጊዜ አዮኒክ ቦንድ ሞር ስትሮንገር ዛን ኮቫለንት ቦንድ ሞር ስትሮንገር ዛን ሃይድሮጂን ቦንዲንግ። ሶ ዘ ዊከስት ዋን ኢዝ ሃይድሮጂን ቦንዲንግ ማለት ነው ከምርጫ ላይ ከቀረቡት ማለት። ሶ አወር ኮሬክት አንሰር ኢዝ ሲ ማለት ነው። ስምንተኛ ጥያቄ ላይ በምንመጣበት ጊዜ ኢን ሳላድ ድሬሲንግስ ኦይል ኩዊክሊ ሴፓሬት ፍሮም ቪኒገር which is mostly water because A hydrophobic, B are polar, C oils are lipid, D oils are both A and B, E A and C ያለ ነው። እዚህ ጋር ለምሳሌ አሁን የሆነ ጨር አለ ብንል ከስር ኦይል አለ፣ ከላይ ዋተር አለ። ሶ እዚህ ጋር ዘይትና ውሃ አይቀላቀሉም ዲው ቱ ዴር ኢንተርናል ኔቸር ኦፍ አተም ማለት ነው። ስለዚህ ኦይል ከውሃ ጋር አይቀላቀልም። ምክንያቱም ምንድነው? ኦይል አንደኛ ሃይድሮፎቢክ ነው። ያ ማለት ኦይል የተሰራው ከነን ፖላር ስለሆነ ዋተር ደግሞ ፖላር ስለሆነ ስለዚህ ሁሌም ፖላር ሶልቭ ኦን ፖላር ነን ፖላር ሶልቭ ኦን ነን ፖላር። ስለዚህ በዚህ ኔቸር ሶልቭ አይሆንም ማለት ነው። ሲ ደግሞ ምን እያለ ነው? ሊፒድስ የስ ኦይልስ አር ሊፒድስ ደግሞ ነን ፖላር ናቸው። ወተር ደግሞ ፖላር ነው። ስለዚህ ነን ፖላር ኔቨር ዲሶልቭ ኢን ፖላር። በዚህ ምክንያት ዘይት በውሃ ላይ አይሟሟም ማለት ነው። በዚህ ምክንያት ነው ሳላድ በምናዘጋጅበት ጊዜ ወተር የፈጠነ ከቪኒገር የሚለያየው ማለት ነው። ዲው ቱ ኢንቮዝ ኔቸር አንደኛ ኦይል ሃይድሮፎቢክ ስለሆነ ፕላስ ደግሞ ሊፒድም ስለሆነ ማለት ነው። አወር ኮሬክት አንሰር ኤ ኤንድ ሲ። ዘጠነኛ ጥያቄ ላይ በምንመጣበት ጊዜ ስሞል ኢንሴክትስ አር ኤብል ቱ ዋክ ኦን ዋተር ቢካዝ ኦፍ ኮሄሽን ኦፍ ናይቦሪንግ ዋተርስ ሞለኪል ዲስ ኮሄሽን ኢዝ ካውዝድ ባይ ሃይድሮጂን ቦንዲንግ፣ ቢ አዮኒክ ቦንዲንግ፣ ሲ ኮቫሌንት ቦንዲንግ። ሶ አወር ኮሬክት አንሰር ኢዝ ኤ። ለምን ኤ ሆነ? ለምሳሌ ይሄ የውሃ ሰርፌስ ቢሆን ውሃ የተሰራው ኢንተርናሊ በምናይበት ጊዜ ውስጡን ሃይድሮጂን ኦክሲጅን ሃይድሮጂን ያለ ፕላስ ደግሞ ኦክሲጅን ነው ኢንተርናሊ አተሞቹ እርስ በርስ የተያያዙት በዚህ መንገድ ነው። ስለዚህ አሁን ምን አይነት ቦንዲንግ ነው ያለው ቢትዊን በዋተር ሞለኪል በምናይበት ጊዜ ሃይድሮጂን ቦንዲንግ ነው ማለት ነው። ምክንያቱም በሃይድሮጂን ቦንዲንግ የምንለው ወይም ደግሞ ሃይድሮጂን ቦንዲንግ የሚፈጠረው ሃይድሮጂን ከማጋ ከኦክሲጅን ጋር
ከናይትሮጂን ጋር እና ከፍሎሪን ጋር ሪያክት በሚያደርግበት ጊዜ ነው። ሶ እዚህ ጋር ደግሞ ዋተር ሞለኪል ኦክሲጅን ከሃይድሮጂን ጋር ሲ ቤስት ኤግዛምፕል ኦፍ ሃይድሮጂን ቦንዲንግ። ሶ ትክክለኛው አንሰራችን ይሄ ይሆናል ማለት ነው። አዮኒክ ቦንዲንግ አይሆንም ቢካዝ አዮኒክ ቦንዲንግ የሚፈጠረው ቢትዊን ሜታልስ ኤንድ ነን ሜታል ላይ ስለሆነ እሱ አንሰር ሊሆን አይችልም። ኮቫሌንት ቦንድ ደግሞ የሚፈጠረው ብዙ ጊዜ ዲው ቱ ሲሚላር አተም፣ ለምሳሌ ክሎሪን ሞለኪል ምን በእነኝም በሲሚላር አተሞች መሀል ስለሆነ ውሃ ደግሞ በሁለት በተለያየ በሃይድሮጂን እና ኦክሲጂን መሀል በሚፈጠረው ቦንዲንግ ስለሚያያዝ እሱ አንሰር ሊሆን አይችልም ማለት ነው። አስረኛ ጥያቄ በምናይበት ጊዜ ኢን ኢኩዌሽን ሃይድሮጂን ፕላስ ኦክሲጂን ጊቭ አስ ዋተር ዘ ሃይድሮጂን ሞለኪል አር ብላንክ ኤንድ ዋተር ሞለኪልስ አር ብላንክ። ይህንን ጥያቄ ያው አይተን መመለስ የምንችል ነው። ሃይድሮጂን ሞለኪል እዚህ በየት ነው ያለው? በሪያክታንት ሳይድ ነው ያለው። ዋተር ደግሞ ፕሮዳክት ሳይድ ላይ ነው ያለው። ስለዚህ ሃይድሮጂን ሪያክታንት፣ ዋተር ደግሞ ፕሮዳክት ማለት ነው። አንዳንዴ እንደዚህ አይነት ቀላል ጥያቄዎችም ሊያጋጥም ይችላል። 11ኛ ጥያቄ የናይትሮጂን አተም ሃዝ አን አቶሚክ ነምበር 7 ሃው ሜኒ ኮቫሌንት ቦንድ ካን ናይትሮጂን ቲፒካሊ ፎርም። ናይትሮጂን አቶሚክ ነምበር 7 ከሆነ ኮንፊግሬት በምናደርግበት ጊዜ 2 እና 5። ሶ ይህ ናይትሮጂን ስቴብል ለመሆን ወይም ደግሞ አውተር ሞስት ሼሉን 8 ኤሌክትሮን ለማድረስ ስንት ይቀረዋል ማለት ነው? 3 ይቀራል ማለት ነው። 3 ቀረው ማለት ደግሞ ከ3 አተም ጋር ኮቫለንት ቦንድ ወይም ደግሞ ኤሌክትሮን ሼር መደራረግ ይችላል ማለት ነው። ስለዚህ አወር ኮሬክት አንሰር ኢዝ C3 ይሆናል ማለት ነው። ኦርጋኒክ ኮምፓውንድ ኤ ኦልዌይስ ኮንታይን ናይትሮጂን፣ ቢ አር ሲንተሳይዝድ ባይ ኦንሊ አኒማል ሴል፣ ሲ ኦልዌይስ ኮንታይን ካርበን፣ ዲ ኦልዌይስ ኮንታይን ኦክሲጅን። ኦርጋኒክ ኮምፓውንድ የምንለው ኤ ኮምፓውንድ ዊች ኮንታይን ካርበን። ካርበን ኮንቴኒንግ ኮምፓውንድ ኢዝ ኮልድ ኦልዌይስ ኮንቴኒንግ ካርበን። አወር ኮሬክት አንሰር ኢዝ ሲ። 13ኛ ጥያቄ the molecule below at the right is unblank። ይህንን ሞለኪል በምናይበት ጊዜ አማይን ግሩፕ አለ፣ አር ግሩፕ አለ፣ ካርቦክሲሊክ ግሩፕ አለ እና ደግሞ ፍሪ ሃይድሮጅን ግሩፕ አለ። this is አሚኖ አሲድ ስሞለር ወይም the building block of protein አሚኖ አሲድ ነው ማለት ነው። ካርቦሃይድሬት አይደለም፣ ፕሮቲን አይደለም፣ አሚኖ አሲድ። ፕሮቲን ለምን አይሆንም? ፕሮቲን የነኚህ የአሚኖ አሲዶች እንትን ኮሌክሽን ስለሆነ እሱ ስፔሲፊካሊ አንሰር ሊሆን አይችልም ማለት ነው። 14ኛ ጥያቄ በምናይበት ጊዜ ሴልስ ቲፒካሊ ሜክ all of their macromolecules from a set of 40 up to 50 common monomers and a few other rare ingredients via dehydration or condensation reactions. Which of the following statement is true about dehydration reaction? Dehydration reaction. One monomer loses a hydrogen atom and the other loses hydroxyl atom. እዚህ ጋር ማወቅ ያለብን ነገር ምንድነው? ዲሃይድሬሽን ማለት from a compound removal of water ማለት ነው። water ማለት ደግሞ ሃይድሮጅን and which molecule ማለት ነው። B electrons are shared between atom of the joined monomer. C water is formed as the monomer are joined. Covalent bond are formed between the monomers. All of the choices are correct. all of the choices are correct የሚል ነው ትክክለኛው አንሰር። ምክንያቱም ምንድነው አንድ ሞኖመር ከሌላኛው ሞኖመር ጋር ሪአክት በሚያደርግበት ጊዜ ባይ ፕሮዳክት ወተር ሪሙቭድ ይሆናል። ይሄ ሪሙቭድ የሚሆነው ወተር ደግሞ ሜቢ ከዚህኛው ኤሌመንት ሃይድሮጅን ሊወጣ ይችላል ወይም ደግሞ ከዚህኛው ኤሌመንት ሃይድሮክሳይድ ሪሙቭ ሊደረግ ይችላል ማለት ነው። ቢካዝ ደግሞ ይሄ ሪአክሽን የሚከናወነው በኬሚካል ሪአክሽን ስለሆነ ወይም ደግሞ በኮቫለንት ቦንዲንግ ስለሆነ ኤሌክትሮን ትራንስፈር ይፈጠራል ማለት ነው። ስለዚህ ኮቫለንት ቦንድ አር ፎርምድ ቢትዊን ቱ ሞኖመርስ ስለዚህ ሁሉም አንሰር ይሆናል ማለት ነው። እዚህ ጋር 15ኛ ጥያቄ the result of dehydration reaction can be reversed by A hydrolysis, B polymerization, C addition of amino group. our answer is A hydrolysis ይሆናል ማለት ነው። 16ኛ ጥያቄ በመመጣበት ጊዜ the idea that all living things are composed of cells and that all cells come from another cell defined as dental dogma, organelle theory, cell theory. this is the best example of best theory of cell theory ነው ማለት ነው። 17ኛ ጥያቄ the membranous compartmentalization of a cell. A divides the cell into two equal sized halves. B allows different metabolic process to occur simultaneously. C is common in prokaryotes and eukaryotes. D all of the above. E and C ይላል። our correct answer is B። ጥያቄ ምንድነው እያ ያለው አሁን ይሄ ሴል ቢሆን ኑክለስ እዚህ አለ። ኑክለሱ የራሱ የሆነ ሜምብረን አለ። እዚህ ጋር ማይቶኮንድሪያ ቢኖር ከዛ እያንዳንዱ ኦርጋኔሎች ባውንድ እየተደረጉ ናቸው። በአዲሽናል ሜምብረን ባውንድ እየተደረጉ ናቸው።
ይሄ ባውንድ መደረጉ ጥቅሙ ምንድነው ነው እያለ ያለው። ኮሬክት አንሰር ኢዝ ቢ። ምን እያለ ነው? ዲፍረንት ሜታቦሊክ ፕሮሰስ ኦከር ሳይመልታኒየስሊ። የተለያየ ሜታቦሊክ ሪያክሽኖች በአንድ ጊዜ እንዲከናወን፣ ለምሳሌ በኒውክለስ ላይ የሚከናወነው ሴሉላር ሪያክሽን በማይቶኮንድሪያ ላይ የሚከናወነውን አፌክት አያደርግም። ምክንያቱም ከቨር ስለተደረገ ሁለቱም ፕራይቬትሊ የራሳቸውን የሆነ ሪያክሽን ማከናወን ይችላሉ ማለት ነው። አንዱ በሌላኛው ላይ ዳይሬክትሊ ጣልቃ መግባት ስለማይችል ሴሉ ሴፍትሊ ፕሮሰሱን ይቀጥላል ማለት ነው። 18ኛ ጥያቄ ላይሶሶም help to digest worn out or damaged organelles, recycle materials within the cell, fuse with food vacuoles to expose nutrients to lysosomal enzyme, destroy harmful bacteria engulfed by white blood cell. ኢ ኦላር ኮሬክት አንሰር። አንሰራችን ኢ ኦላር ኮሬክት አንሰር የሚለው ማለት ነው። ስለዚህ ላይሶሶም ዳይጀስት ያደርጋል ወርን አውት ኤንድ ዳሜጅድ ኦርጋኔል። ላይሶሶም ላይ ኢንዛይም አለ፣ ዳይጀስቲቭ ኢንዛይም አለ። ያ ኢንዛይም ከውስጥ የሚገባ ባክቴሪያንም ይሁን ያረጁትን ሴሎችን ይገላል ወይም ያጸዳል ማለት ነው። ደግሞ ሪሳይክል ዊዝን ዘ ሴል፣ ሪሳይክሊንግ የሚከናወነው በላይሶሶም ውስጥ ነው። ፊውዝ ዊዝ ፉድ ቫኪዩልስ ቱ ኤክስፖዝ ኑትሪየንትስ ቱ ላይሶሶማል ኢንዛይም። ለምሳሌ አንድ ማክሮፌጅ ባክቴሪያን ኢንገልፍ አደረገ። ቀጥታ ውስጥ ካስገባው በኋላ ባክቴሪያውን አምጥቶ ከላይሶሶም ጋር ያጣብቀዋል። ምክንያቱም ምንድነው? ላይሶሶም ውስጥ አደገኛ ኢንዛይሞች ስላሉ ያንን ባክቴሪያ ቀጥታውኑ ይገለዋል ማለት ነው። ባክቴሪያን ዲስትሮይ ያደርጋል። ዲስትሮይ ሃርምፉል ባክቴሪያ ኢንገልፍ ባይ ዋይት ብለድ ሴል። የስ ትክክለኛው ስራችን all of the above። 19ኛ ጥያቄ the fluid mosaic model of cellular membrane refers to a individual proteins and phospholipid that can drift in phospholipid bilayer. B the membrane as a mosaic of molecules. C the membrane as a mosaic of functions. D B and C E A B and C። ኮሬክት አንሰራችን ኢ ነው ማለት ነው። ምክንያቱም ፍሉይድ ሞዛይክ ሞዴል ምንድነው የሚያሳየው? እያንዳንዱ ፕሮቲን እና ፎስፎሊፒድ ድሪፍት ይደራረጋሉ። አሁን ለምሳሌ እንዲህ ሜምብራን ፕሮቲኖች እንዲህ አላይን ቢደራረጉ ፎስፎሊፒድ ባይላየር ይሄ በኩል ወዲህ ይመጣል፣ ይሄ በኩል ደግሞ ወደ ላይ እየሄደ ፖዚሽናቸውን ድሪፍት ይደራረጋሉ። ያ ማለት ስታግናንት ሳይሆን ሞታይል ናቸው እያንዳንዱ ሜምብራን ፕሮቲንሶች። ቢ ደግሞ ሞዛይክ ናቸው ማለት ሪጂድ ሳይሆን ፍሌክሲብል ናቸው፣ ስትሬችብል ናቸው። ፕላስ ደግሞ ፖዚሽናችን ኮንቲኒስሊ ቼንጅ ያደርጋሉ። ልክ እነዛም ደግሞ ሞዛይክ ፋንክሽንም አለው። ይሆናል ማለት ነው አንሰራችን። 20ኛውና የመጨረሻኛው ጥያቄ ኦስሞሲስ ኢዝ ኔት ፍሎ ኦፍ ዋተር አክሮስ ሜምብሬን ፍሮም ሎው ቱ ሃይ ኮንሰንትሬሽን ግራዲየንት። ቢ ዲፊውዥን ኦፍ ኤኒ ሰብስታንስ። ሲ ዲፊውዥን ኦፍ ኦስሞቲክ ቴትሮክሳይድ። ዲ ዲፊውዥን ኦፍ ዋተር። ኮሬክት አንሰር ኢዝ ዲ ዲፊውዥን ኦፍ ዋተር። ኦስሞሲስ ማለት ኔት ፍሎ ኦፍ ዋተር ፍሮም ሎው ቱ ሃይ ሳይሆን ከሃይ ኮንሰንትሬሽን ወደ ሎው ኮንሰንትሬሽን ዲው ቱ ኮንሰንትሬሽን ግራዲየንት ሙቭ የሚያደርግ ነው እንጂ ከለው ወደ ሃይ አይደለም። ከለው ወደ ሃይ የሚሄደው አክቲቭ ትራንስፖርት ነው እንጂ ኦስሞሲስ አይደለም። ዲፊውዥን ኦፍ ኤኒ ሰብስታንስ ሳይሆን ኦስሞሲስ ጊዜ ስፔሲፊካሊ የምናወራው ስለ ዋተር ስለሆነ ኤኒ ሰብስታንስ ሊሆን አይችልም ማለት ነው። እዚህ ላይ ደግሞ ዲፊውዥን ኦፍ ኦስሚየም ቴትሮክሳይድ ስለሱም አይደለም የሚያወራው። ዲፊውዥን ኦፍ ዋተር ስፔሲፊካሊ ደግሞ ፍሮም ሃይ ኮንሰንትሬሽን ቱ ሎው ኮንሰንትሬሽን ዋተር ሙቭ የሚያደርግበት ሂደት ነው ማለት ነው። ለዛሬ የያዝናቸው ቪዲዮዎች እነኚህ ናቸው። ለተጨማሪ ጥያቄዎች ሰብስክራይብ፣ ሼር፣ ላይክ ማድረግ እንዳይረሳ። በቀጣዩ በተለያየ ጥያቄ ስለምንገናኝ ሼር አድርጉ። ይመቻችሁ።